እግዚአብሔር የፍቅር አምላክ ነው። እግዚአብሔር ራሱ ፍቅር ነው። እግዚአብሔር መሐሪ ነው፣ ይቅር ባይ ነው፣ ታጋዥ አምላክ ነው። እየታገሰ ሰዎች ከጥፋታቸው እስኪመለሱ ድረስ ከአመፅ፣ ከተንኮል፣ ከክፋት እግዚአብሔር ከማይከብርበት ህይወት ከጨለማ እስኪመለሱ ድረስ እየታገሰ ይጠራል። በፍቅር ይጠራል። እየወደደ ይጠራል። በገቡበት እየገባ በወጡበት እየወጣ ሳይለያቸው እየተንከባከባቸው እየወደዳቸው ከዛ ማንነት እስኪወጡ ድረስ ልባቸው ሐሳባቸው እስኪመለስ ድረስ በፍቅር ይጠራቸዋል። በኃይል ይጠራቸዋል። እየወደደ ይጠራቸዋል። መጽሐፍ ቅዱስ ላይ ሆሴዕን ሄዳችሁ ስታዩ ሆሴዕ ላይ ምዕራፍ 11 ከቁጥር 1 እስከ 10 ላይ እስራኤል ገና ሕፃን ሳለ ወደድኩ ይላል። ልጁንም ከግብፅ ጠራው። እስራኤል ግን አብዝቼ በጠራው ቁጥር አብዝተው ከኔ ራቁ። ሊታደጋቸው ከባርነት ቀንበር ሊያወጣቸው በፍቅር እየጠራቸው በመውደድ እየጠራቸው ከእስራት ከጨለማ ከችግር ከመከራ ካሉበት ነገር ሊያወጣቸው አብዝቶ እየጠራ አብዝቶ ግን ከእግዚአብሔር ራቁ ይላል መጽሐፍ ቅዱስ። ከዛ ለአማልክት መስዋዕት ማቅረብ ጀመሩ። አምላክ ላልሆነው ለማይሰማው ለማያየው አምላክ ላልሆነው ለማይታደጋቸው ህይወት ለማይሆናቸው መስዋዕት ማቅረብ ጀመሩ። ለጨለማው ግዛት ታልፈው መሰጣት ፈለጉ። ባለመታዘዛቸው ምክንያት ባለመስማታቸው ምክንያት ለባኦል መስዋዕት ማቅረብ ጀመሩ። ለአማልክት ማጠን ጀመሩ፣ መስገድ ጀመሩ። ታልፈው ተሰጡ ለጨለማው ግዛት። እግዚአብሔር ከዚህ ይሰውረን። ወዳጆች መታዘዝ ይሁንላችሁ።